ከመጽሐፉ ርዕስ ተነስቶ ይህ መጽሐፍ የአንድ ጀብደኛ ስዊድናዊ ግለ ታሪክ ነው ብሎ መውሰድ እጅግ ታላቅ ስህተት ነው። መጽሐፉ በሁለተኛው የኢትዮጵያና የጣሊያን ጦርነት ወቅት አባቶቻችንና እናቶቻችን በማይነገር ጭካኔው በኩራት ከሚመካ እግዚአብሔርን ከማያውቅ ልበ ድፍን ሰራዊት ጋር የተጋፈጡባቸውን ክፉዎቹን የጦርነት ወራት በዓይነ ሕሊናችን የሚያሳየን የገዛ ራሳችን ታሪክ ነው። ሩዶልፍ ግራዚያኒ ወደ ኢትዮጵያ ሲመጣ ሙሶሎኒ ዘንድ ቀርቦ ተናገረው የሚባለው አባባል ዘወትር በሕሊናችን ታትሞ የሚኖር ነው። ኢትዮጵያን የምትፈልጋት ከኢትዮጵያውያን ጋር ነው ወይስ ያለ ኢትዮጵያውያን? ይህ መጽሐፍ በመጽሐፉ ደራሲ በሄሊ ቮን ሮዘን በወጉ የተደራጀ መረጃና ያገላለጽ ውበት በኢትዮጵያውያን ብርቱ የጦር ሜዳና የዲፕሎማሲ ተጋድሎ ነፃነት ተመለሰ ከተባለ በኋላ ንጉሱ ኢትዮጵያና ኢትዮጵያውያን በገቡበት አዲስ የፈተና ምዕራፍ ውስጥ ያሳልፈናል። በዚህ ምዕራፍ ንጉሱ ቀዳማዊ ኃይለ ሥላሴ ከጦርነቱ መልስ በጦርነቱ የፈራረሰውን የመንግስት ስርዓት፣ የደቀቀውን ኢኮኖሚና የተጎሳቆለውን ኢትዮጵያዊ ሞራል መልሰው ለማቃናት አቅማቸው ዘመናቸው በፈቀደላቸው መጠን ያለፉትን አድካሚ ጉዞ ገድላቸውን ሳያጋንን ጉድለታቸውን ሳይሸሽግ በነፃ ታዛቢ ሚዛናዊነት በየረድፉ ያስቃኘናል። ይህን መጽሐፍ ስናነብ ንጉሱ በረጅሙ የግዛት ዘመናቸው በመንግስታቸው ውስጥ በነበሩ በመሳፍንቱና በዘመናውያኑ ልሂቃን መካከል የግራ ቀኙን ሚዛን ጠብቀው አገሪቱን ወደፊት ለማራመድ የተጓዙበትን የሰርከስ ገመድ ላይ ጉዞ የሚመስለውን የፖለቲካ ህይወታቸውን እያስተነተነ ለህሊና ዳኝነት ያቀርብልናል። ስለዚህ ነው መጽሐፉ የባለ ታሪኩ የካርል ጉስታቭ ቮን ሮዘን ታሪክ ብቻ ሳይሆን እኛ የኢትዮጵያውያን የቅርብ ጊዜ ትዝታ ማህደር ጭምር ነው ማለት ነው። ስለዚህ ነው መጽሐፉ የባለ ታሪኩ የካርል ጉስታቭ ቮን ሮዘን ታሪክ ብቻ ሳይሆን የኛ የኢትዮጵያውያን የቅርብ ጊዜ ትዝታ ማህደር ጭምር ነው ማለት ነው። እነሆ ዛሬ ግማሾቻችን ሳናውቃቸው የምናመልካቸው ተነኩብን ብለን በስማቸው ወንድማችንን ለማጥፋት የምንጋበዝላቸው ሌሎቻችን በጆሮ ጠገብ ወሬ በሰማኑ ሽርፍራፊ ታሪኮች መነሻነት የምንረግም የምናዋርዳቸው የታሪካቸውን ዱካ ለማጥፋት ሐውልታቸውን የምናፈርሰው የአባቶቻችን ታሪክ ነው። ይህ መጽሐፍ ባሪያ ፈንጋዎች፣ ጨካኞችና አራዊት አድርገን በመናባችን ስለን ከአድማቸው ጋር በቂም በቀል እየተጋጨን ስንረግማቸው የምንለው ርግማናቸው የሚከተለን መንፈሳቸው ያዘነብን የአባቶቻችን ዜና መዋዕል ነው። ይህም ብቻ አይደለም። መጽሐፉ በዘመናዊያን አሕዛብ ከሰማይ አሲድ ከምድር መዓት እየዘነበበት የገዛ ራሱን ደረቅ ስንቅ ይዞ ልጆቹንና ሚስቱን ለእግዚአብሔር አደራ ሰጥቶ በባዶ እግሩ የዘመተውን የመንፈሰ ብርቱ ኢትዮጵያዊ ገበሬ ታሪክ ነው። ይህ መጽሐፍ ዛሬ ጨርሰን ልናፈርሳት ግራ ቀኝ ተሰልፈን የምንናቆርባትን ምድር እንዴት ባለ የደም ዋጋ ተገዝታ ከኛ ትውልድ እንደደረሰች የሚነግረን የዘመን ምስክርነት ነው። አሁን ያነበብኩላችሁ ከማይጨው እስከ ኦጋዴን የኢትዮጵያውያን የክፉ ቀን ታማኝ ወዳጅ የካርል ጉስታቭ ቮን ሮዘን እውነተኛ ታሪክ ከተሰኘው በሄሊ ቮን ሮዘን ተጽፎ በሚካኤል ሽፈራው ከተተረጎመው መጽሐፍ ላይ የተርጓሚው ማስታወሻ ነው። እጅግ በጣም ድንቅ ታሪኮችን የያዘው ይሄ መጽሐፍ አግኝታችሁ ብታነቡት እንመክራለን። ምናልባት አላገኘነውም ወይ ጊዜ አላገኘንለት የምትሉ ከሆነ ስሙ ኦዲዮ ቡክ መተግበሪያ ላይ ማግኘት ትችላላችሁ።